ሀሳብ የሌለ ሰው ከሌለ አስተራቀን እንበተናለን። ከድር ሚውትን ፍታና እንግዲህ የምትለውን ነገር እንትን በል፣ ሀሳብህን ስጥ። እሺ አመሰግናለሁ። መላው አማራን በሙሉ እንግዲህ ከ3 ቀን በፊት በተፈጠረው ነገር የተለያየ ሰው የተለያየ ሀሳብ ይሰጣል፣ የተለያየ ነገር ይሰጣል። ጸብ የመጀመሪያ አይደለም። በተለያየ መንገድ ሰው ይጋጫል። ሁሉም ሰው እየተጣላ እና አለፉት 5-6 ዓመታት በሶሻል ሚዲያ ቆይታችን እና ምንም አዲስ ነገርም አይደለም ልላችሁ እወዳለሁ። ጥፋት ይኖራል ከሱም ከኔም። ስለዚህ አስተያየትን በምትሰጡ ሰዓት ሚዛናዊ የሆናችሁ፣ እኔ ከየትም አልመጣሁም፣ እሱም ከየትም አልመጣም። እኔም አምሃራ ነኝ ኩሩ፣ እሱም አምሃራ ነው ኩሩ። ጀስ በአጋጣሚ ሰይጣን ገባ በመሃላችን፣ ተነጋገርን። እሱም ሰደበኝ፣ እኔም ሰደብኩት። የማይሆን ስም ሰጠሁት፣ የማይሆን ስም ሰጠኝ እሱም። ስለዚህ ይህን ነገር ደግሞ በአብዛኛው እዚህ ኮሜንት የሚጽፍ ሰው ምናምን እኔ አምሃራ ነው ብዬ አላስብም። ምክንያቱም አምሃራነት ያደለም ምልኩ በአብዛኛው ፌክ አካውንት ነው። ይህም ላለፉት 6 ዓመታት በሶሻል ሚዲያ ቆይታችን ኮሜንት ላይ የሚሰጡ ነገሮች ምናምን በደንብ ጠንቅቀን እናውቃቸዋለን እና እኔ ቅንጣት ታክል አይሰማኝም። ቲንክ እሱም ከድር እንደዚህ ነው ወይም አንተ ሌባ ነህ ምናምን ነገር ብትሉት ቅንጣት ታክል የሚሰማው ነገር የለም። በተለይ የምነግራችሁ 100% ጥፍር ታክል የሚሰማኝ አንዳችም ነገር የለም። ምክንያቱም የምሰራውን የማደርገውን ጠንቅቄ የማቅሰው ነኝ እና በዚህ ደግሞ ለህሊናዬ ነው የምኖረው ሁሌም ቢሆን። ስለዚህ የተከፋችሁ ሰዎች ካላችሁ በእኔና እሱ ግጭት ይቅርታ እንድታደርጉልን በአክብሮት እጠይቃለሁ። እሱም የማይሆን ስም ሰጥቼዋለሁ፣ እሱም የማይሆን ስም ሰጥቶኛል። ስለዚህ በመላው እያጠራ ከድር ሁላችንም ደስ እንዲለን ጆከር እሱም የማይሆን ስም ሰጥቼዋለሁ፣ እሱም የማይሆን ስም ሰጥቶኝ ነበር እና ስለዚህ ባጠፋሁት ልክ ይቅርታ ጠይቃለሁ ወንድሜ ላለሁኝ። እንግዲህ በአማራ ህዝብ ስም የተጋጨ ነው ይናሱንን ኦልሬዲ የአማራን ህዝብ እኔ ይወክላለሁ ብዬ አላስብም። ብቁም አይደለሁም ብዬ ነው የማስበው። እኔ ራሴ ነኝ ከድር ነኝና ስለዚህ በከድር ስም ይቅርታ እጠይቃለሁ ወንድሜን። ከዚህ በኋላ ምንም አንዳችን የሚያጣላን የሚያጋጭን ነገር ይኖራል ብዬ አላስብም። ምክንያቱም ህዝብ ችግር ውስጥ ነው ያለው፣ መከራ ውስጥ ነው ያለው ህዝባችን። ስለዚህ ሁላችንም አማራን ብለን የምናስብ ሰዎች ከህዝባችን ጎን እንድትቆሙ፣ ድምፅ እንድትሆኑት፣ ቁም ነገር እንድትሰሩ፣ የማይረባ ዝባዝንኪ የማይረባ ቤት እየሄዳችሁ ባታጨበጭቡና ወገናችሁ ምን አይነት ሁኔታ ውስጥ እናትሽ፣ አባትሽ፣ ወንድምሽ፣ መላ ወገንሽ በክልሉ ላይ ብቻ ሳይሆን በመላው ኢትዮጵያ ብሎ በመላው ዓለም ላይ በስደት ያሉ ወገኖቻችን ትልቅ ችግር ውስጥ ያሉ ወገኖቻችን አሉ። በሊቢያ፣ በሳውዲ አረቢያ እስር ቤት፣ በተለያየ ዓለም ኢትዮጵያ ውስጥ ሰላም የለም። ስለዚህ ለዛም ሁላችሁም በየእምነታችሁ እየጸለያችሁ ዱዓ እያደረጋችሁ፣ ሁለቱም እምነቶች ጾም ላይ ነው ያለውና እስቲግፋር አድርገን ሁላችንም ለህዝባችን እንድንቆም በአክብሮት ተጠይቃለሁ። አሁንም ይህ ህዝብ መከራ ውስጥ ነው ያለው። አላህ ከዚህ መከራ ውስጥ እንዲያወጣው ዱዓ ሁላችንም ሙስሊሞችም ክርስቲያኖችም በእምነታችሁ እንድትጸልዩ ስላሳስባለሁ። ወዳችኋለሁ፣ አከብራችኋለሁ ነው የምለው። አመሰግናለሁ። እናመሰግናለን። ጆከር እድሉ ወደ አንተ መጥቷል። እሺ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም ከታችም ያላችሁ መላው አማራ ሰላም ብያለሁ። ወደ ኋላ መመለስና የተነሱበትን ነገሮች
አንስቶ መንዘላዘል ማንዛዛት አያስፈልግም። እኔ በዚህ አጋጣሚ አጀንዳ አልፈልግም። ይህ ማህበረሰብ እንደዚህ አይነት አጀንዳ እንዲጠመድ አልፈልግም። ለዛ ነው ወደኋላ አልመለስም። ሁሌም እኔ አጀንዳ በተለያየ በግለሰብ በተለያዩ ነገሮች ተጠምዶ እንዲነገር በተለይ በእኔ ዙሪያ ምንም አይነት ነገር እንዲባል አልፈልግም። በዛችኛይቱም ሴትዮ ቢሆን እኔ ገስት ላይ ገብቼ ቤት ላይ የምዳኛቸው ቤት አጀንዳ መሆን አልፈልግም። ይቅርታ ብያለሁ። እሷን ራሱ እየሰደበችኝም እያስቀየመችኝም ያን ያክልም ርዝመት ቃላት መደርደር አያስፈልግም። እኔም ለሰጠሁ ስም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። ቃላት የለኝም። እኔ ግን ምን የሰራው አላውቅም ማለት ቃላት የለኝም። ለመላው አማራ ሕዝብ አንድ መናገር የምፈልገው ነገር ግን ለማንኛችሁም እዚህ ጋር 4000 ምናምን ሰው አለ። ቲክታክ ላይ ያለውን ማህበረሰብ ግሪሳ ብላችሁ ከጠራችሁ፣ ደንቆሮ ብላችሁ ከጠራችሁ፣ ታች ላይ ያለው ሁሉም ዛሬ ላይ ማንኛውም ጤነኛ የሆነ ሰው ቲክቶክ ተጠቃሚ ነው። ስለዚህ እኔ በድጋሚ እኔም ለሰጠው ስም ይቅርታ። በዚህ በእኔ ጉዳይ በእኔ የተከፋችሁ ካላችሁ ይቅርታ፣ አመሰግናለሁ። ጆከር እና ከድር ማሳሰቢያ፣ ምናልባት ይቅርታውን ስትሉ ከልብ እንዲመስለን ለእኛም ደስ እንዲለን። ያው ሁለታችሁም አማኞች ናችሁ። እምነታችሁ ስለ አላህ ብላችሁ ስሙን ጠርታችሁ ከልብ ይቅር ተባብለናል ብትሉን ሞር እታች ያለውም ሰው በዛው ልክ ይገባዋል እና እሱን ነገር እንዳትረሱ ብዬ ነው። ሲጨርሱ እንቀጥላለን። አዎ ጥሩ ሀሳብ ነው እና ይቅርታ ተባባሉ። እንግዲህ ጆከር ይቅርታ ተባባሉ ነው። ከድርም ወንድሜ ጆከር ለአላህ ብዬ አውፍ ብያለሁ። ከድርም ጆከርም ወንድሜ ከድር ለአላህ ብዬ አውፍ ብያለሁ ብላችሁ ይቅርታ አድርግልኝ። አፉፋን ነው በዚህ አጋጣሚ ከዚህ በኋላም በቃ የሆነ እንዳይገናኙ አድርገህ ሁለቱን እንትን በልልን ማለት ከዚህ በኋላ ይሄ ችግር እንዳይፈጠር አድርገን ብንፈታው ይሻላል እና ያው አንተ ከእምነቱም ከምኑም ስለምታውቅ እንደዛ አይደል ለአሁኑ ብቻ ሳይሆን ለወደፊቱም እንደ አደራ አድርገህ ሁለቱንም አሁን እኛን ሳይሆን የሚያምኑትን አላህን ነው ቢሸውዱን። ለዛ ነው እኮ የሃይማኖታችሁን ስም ጥሩና በዛ ስም ይቅርታ አድርጉ የሚባለው እና በክርስትናም ስላለ ማለት ነው። እሱን እንዳትረሱት ብዬ ነው። ቀጥሎ እኔ ሁላችሁም እዚህ ጋር ያላቸው ማንኛችንም እኔ ወደዚህ ስመጣ እኔ መጀመሪያ በስልኬና ራሴ ለምናገረው ነገር ራሴ ነኝ ኃላፊነቱን የምወስደው። ለምሰራቸው ነገሮችም እዚህ ላይ በማደርጋቸው ነገሮች ምድር ላይ ለሚወርደው ለቤተሰብም ለሚተርፈው ራሴ ነው ኃላፊነቱን የምወስደው። እኔ ላልኩት ነገር ይቅርታ፣ እኔ ከልቤ ነው ይቅርታ ያልኩት። ችግር የለውም። ማህበረሰብን መረበሽ አልፈልግም። ማህበረሰብም አጀንዳ እንደሆነ አልፈልግም። በዚህ ልክም ጫጫታ እኔ አጀንዳ እንደሆንም አልፈልግም። ስንትና ስንት ዛሬ ላይ በዚህ ሰዓት እኛ እዚህ የተነጋገርን ህይወቱ የሚያልፍ ስንት አማራ አለ። ወንድማችን ለአላህ ብዬ አውፍ ብያለሁ። ጆከር ወንድሜ ችግር የለውም። እኔ ለአላህ ብዬ አውፍ ብያለሁ። ከድር ቴንኪው፣ እናመሰግናለን። ከድር ሚውት አንሳና አንተን በሴን በልና ከዛ ሽማግሌዎቹ የሆነ ነገር ተናግረን እንወጣለን። እኔም ከልቤ ስለ እውነት በአላህ ስም አውፍ ብያለሁ፣ ይቅር ብያለሁ። ወዳለሁ፣ አከብራለሁ። ወዳችኋለሁ። ቴንኪው፣ እናመሰግናለን። አንድ ነገር ምን መሰላችሁ ሚኪ፣ ይቅርታሽ አጋጣሚ ሆኖ አሁን ኦልሬዲ ይሄ ነገር ተፈቷል፣ አልቋል። አጋጣሚ ሆኖ ጆከር መጥቶ ከድር እንደዚህ ብሎሃል ብለው ቢሉ እንኳን ምንም ነገር ስለ ከድር አታነሳም። ከድርም ጆከር እንደዚህ ብሎሃል ብሎ ሰው መጥቶ ቢናገር አንተም ስለ ጆከር ምንም እንዳታነሱ። አሁን ሰዎች መጥተው አውቆ ዛሬ እንዲተናገረ እንኳን ቢል ዝም ብላችሁ ዝም ልትሉ ነው ኖርማል። ይሄን ነገር ያደረገው ሁላችንም ማድረግ ማወቅ ያለባችሁ በተለይ ሁለታችሁ አይደለም ሌላ ሰው የምናውቀው እኔና ሚኪን ታውቁናላችሁ። እኔ መጥቼ ወይ ለጆከር ወይ ለከድር እንትና ጆከር ወይ ከድር እንዲህ ያለ እንኳን ብንል ሁለታችሁም መልስ እንዳትሰጡ። በቃ ስለ ጆከር ጉዳይ ከድርም ስለ ጆከር ጆከርም ስለ ከድር ስም እንዳትነሳሱ ፕሊስ፣ አደራ። ያው ይህን ነገር ከዛ ሰው መሀል የምንጠይቃችሁ ለዛ ነው።
በዛ አለፉት። ሰው መጥቶ አውቆ ነገር ሊቆሰቁስ እንደሚችል ማወቅ አለባችሁ። ያው ሚዲያ ስለሆነ እናንተን አጀንዳ ማድረግ ስለሚፈልግ ይህንን ሁላ እንድትገነዘቡ ነው። ያው አታውቁም ብዬ አይደለም፣ ታውቃላችሁ። ምንም ነገር ሰው ቪዲዮ ቢሰራ በመቶ በቤቴ መጥፎ ነገር ቢጽፍ ምንም ቢል ምንም ከዚህ በኋላ ምንም የሚፈጠር ነገር የለም። በአላህ ስም ቃል እገባለሁ። ያ ከድሮ ምን መሰለህ፣ አሁን በቀደም ስትነጋገሩ ይሄ ቀን እንደሚመጣ ያስታውስ ነበር። በመካከል እንደዛ ስትሆኑ እንደምትታረቁ አውቅ ነበረ። ይሄ ቀን ደረሰ በፈጣሪ ፍቃድ። ከነገ ወዳም የተለያየ ሰው በስልክ እየደወለ በውስጥ ሲያወራችሁ ይሄ እኮ ነበረ ምናምን ሊላችሁ ይችላል። ግን እናንተም ስታወሩ ላይቭ ላይ ቢሰማ ነውር ያልሆነ ነገር አውሯቸው። ያጣሏችሁ ለሚመጡ ሰዎች በሩን ዝጉባቸው። ሁለታችሁ ትቀራረባላችሁ። እኔ ሚዲያ ላይ ነው የማውቃችሁ። ሁለታችሁም ትከባበሩ ነበር። አሁን ዳግም እንደዚ አይነት ነገር እንዳይመጣ ችግር ከተፈጠረ ደውልለት። ስልክ አለው፣ ስልኩ አለህ። ደዋውሉና ይሄ ነገር እየመጣ ነው፣ ይህን ሰውን ያዘውና እንጠይቀው ብላችሁ ሁለታችሁ ብቻ ምላስ ያመጣውን ሰው እዛ ይዛችሁ ጠይቁት። እዛው ያፍራል። ለወሬኛ ጆሮ ከሰጣችሁ ግን አሁን ዳግም ያጣላችኋል። ከኛ ሁሉ ጋር ሊያጣላችሁ ይችላል። ሌላ የአማራ ልጆች ሁለት የአማራ ሰው ሲጣላ ባትፖስቱ መልካም ነው፣ ነገሩ ባይጋጋል። ከሆነ ደግሞ ሁለቱም የተጣሉትን ሰዎች አንድ ላይ አድርጋችሁ አማራ ናችሁ ታረቁ ብላችሁ በቃ መከሯቸው፣ አስተምሯቸው። ጆከርን እዛችሁ ከድር መሳደብ፣ ከድር እዛችሁ ጆከር መሳደብ ወይም ደግሞ የአማራ ባህሉ አይደለም። አማራ አስታራቂ ነው፣ ፍርድ አዋቂ ነው እና እሱ እንዳይሆን ነው። ሌላ ሰው ሚዲያ ላይ እስከ ቆየ ድረስ ይጋጫል። ሲጋጭ ታረቁ ስትባሉ አታስቸግሩ። አሁንም ከነገ ወዲያ በሌላ ሽምግልና እንይዛችኋለን። ሌላ የተቀያየማችሁ ሰዎች አላችሁ። ችግሩን ከስሩ ከመሰረቱ ፈትተ ነው ለመሄድ የተጣላችሁ ሰዎች በሙሉ ይቅርታ መባባል አለባችሁ ብለን እናስባለን። ለዛ ነገር ግን እንድትሸነገሉን አደራ እንላችኋለን። ይሄኛውን ግን ጆከርም ከልቡ ተናግሮ ለአላህ ብሎ ለፈጣሪው፣ ከድርም በሚያምንበት ለአላህ ብሎ ይቅርታ ተባብለዋን ከልብ ያለምንም ቀይምታ። ከዚህ በኋላ ምንም ነገር ቢመጣ ግን ከኛ ጋር ነው የምትጋጩት። በተለይ እናንተ ሁለት ሰዎች ማለት ነው። ሰሞኑን እንዴት የቤት ስራ እንደሆናችሁ ግን ተሳቀን ጤንነታችሁን እንኳን እንዴት ናችሁ ብለን እንኳን እንዳንጠይቃችሁ በቃ ሳይድ ያዝን እንዳይመስልብን ብለን ኢግኖር አድርገናቸዋል ሁለታችሁ። ከሁለታቸውን ጋር ተደዋወልኩ። በነገራችን በጣም አዝኜባችኋለሁ። ከዚህ በኋላ ይህ ነገር እንዳይደገም በጣም ነው ደስ ያለኝ። ሊንዳ ያው ብዙ ተለፍቷል አውቃለሁ፣ ግን እንደዚህ ነው በቃ ትልቅ ሰው ማለት ይሄ ነው። እኔ አመሰግናለሁ፣ ደስ ብሎኛል በጣም። ቀጥሉ። ቴንክ ዩ። ሌላ የምትናገሩት ነገር የላችሁም? በቃ አይደለም። ኦኬ እሺ። እኔም በጣም ደስ ብሎኛል። ያው ይቅር በመባባላቸው በጣም ነው ደስ ያለኝ። እንግዲህ በመጣላታቸው ቅር የሚለው ደስ የሚለው እንግዲህ ጠላት ነው። እኛ ሁልጊዜ የምንፈልገው እርስ በርስ ትንሽ ነገሮች ሲመጣ ያን ነገር አስፍተን ወደ ሌላ ነገር ከመሄድ ነገሮችን በውስጥ መነጋገር። እኔ አጥፍቼ ከሆነ መጠህ በውስጥ ጠይቀኝ ወይ ጠይቅኝ፣ ለዛ ምላሽ ታገኛለህ። ውስጥን ሰላም ታደርጋለህ። እዛ ውጭ ግን እኔ በምናገረው ነገር ቤትን ከፍተህ ወይም ከፍተሽ የሆነ ነገር የምንነጋገር ከሆነ ነገሮቹ እየተባባሱ ለጠላት መጠቀሚያ ነው ምንሆን እና ከአሁኑ እንማር ነው የምለው። በጣም ደስ ብሎኛል ወንድማማቾቹ ዛሬ ላይ ይሄን ነገር በማየቴ በጣም ደስ ብሎኛል። ቀሪም አሁንም ሊንዳ ልካው በውስጥ እኔም ትናንትና እንግዲህ ጆከርንም ከድርም ለማናገር ሞክረናል በተቻለን አቅም። እናንተም ሰርታችሁበት ነበር። አሁንም በተጨማሪ ጆከርና ተምርንም ማስማማት መቻል አለብን። ሁለቶችም ወንድምና እህት ናቸው። በቃ እግርና እግር ይጋጫል። ሰው መቼም ሲጣላ ብዙ ነገር ይባባላል። ያ ነገር ባይፈጠር ደስ ይለኛል እንደ አንድ አማራ። እውነት ለመናገር ግን በቃ እንዳለመታደል ሆኖ መከባበር የለንም፣ መተላለፍ የለንም። እስኪ ሆደ ሰፊ ሆነ እናሳልፍ የሚል ነገር የለንም። ሁላችንም አትንኩን ነው የምንለው እና ያ ነገር ተፈጥሯል። ስለዚህ እነሱም ደግሞ ተስማምተው በጋራ አንድ ላይ ሆነን ደግሞ ጠላት ይፈር፣ በቃ ጠላት ደስ አይበለው ነው የምል። አመሰግናለሁ ሁላችሁንም። እኔም በምናገረው ነገር ወይም በማረገው ነገር እንግዲህ ቅሬታ ያላችሁ ካለ በጣም ከልቤ ይቅርታ መጠየቅ እፈልጋለሁ። ያስከፏችሁም ካላችሁ አመሰግናለሁ። እንዳይ እሺ በቃ እኔን አክብራችሁ ሁላችሁም ገስት ላይ ያላችሁም ትናንትናም ቀደምም በስልክ አብራችሁም የነበራችሁ ጆከር፣ ከድር በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እናንተም ከታች ያላችሁ አማራ ትክክለኛ አማራ ከሆናችሁ ባካችሁ የምትፖስቱትን ነገር ከዛሬ ጀምሮ ሁለቱ ታጥቀዋል አቁሙ። ስለ እርቃቸው ብቻ ጥላትን ድል እንዳደረግን እየፖስተታችሁ
ጥላትን እንትን አድርጉ። እኔም የሰራሁት ነገር ካለ እንግዲህ ማስታረቂም ስተት ከሆነ ሶሪ። ከጸብ ይልቅ ፍቅር ይሻላል። ፍቅር ይሻላል። ያለነው እንኳን እንዋደድ፣ ያለነው እንከባል፣ ያለነው በህይወት ያሊዳ የእውነት እኔ ምስጋና እንደው ላቅርብ በእናታችሁ። በጣም እነሳሪ የባህል አልባሳት ሌሎችም ልጆች በውስጥ መጥተው አስታርቋቸው ባካችሁ። እናንተ ያላችሁ እንደት ወንድማማቾች እንደዚህ ይሆናሉ እያላችሁ የደወላችሁን ልጆች ከልብ ትልቅነታችሁን አይተናን ከእናንተ እግዚአብሔር ይስጥልን። እንደዚህ አይነት ነገር ነው የሚፈልገው። አንድ ጊዜ ወንዴ ከሆነ ሰው ጋር የሆነ የቃላት ምልልስ አድርጎ ነበር ሊንዳ እና ለማስታረቅ አስቤ ወንዴን ሳናግረው እንደ ሚኪ ምን ሆነ ነው? እኔ እኮ አሁን ያለሁበት ቦታም ሆነ ሁኔታው ከሱ ይሻላለሁኝ። ስለዚህ እኔ እሱን ላጨናንቀው አልችልም። ቀን ሲኖረኝ የሆነ ጊዜ እንነጋገራለን እንጂ አሁን በዚህ ሲቹዌሽን ሆኖ እሱ ላስቀይመውም ልናገረው ምንም ልለው አልችልም። እችላለሁ ነው ያታስባል። እና አንዳንድ ጊዜ ቀንንም ጠብቀን መናገርም ጥሩ ስለሆነ እንደ አይነት አስተዋይነትን ከሁላችን ጋር ማጥፋት የለበትም። እኔ ዛሬ በጣም ደስ ብሎኛል። በድጋሜ ቴንኪው ነው የምላቸው። አመሰግናለሁ። ልንዱዬ በመጀመሪያ በጣም ነው የምናመሰግንሽ። ይሄ የአማራ ወግና ባህል ነው። አማራው ችግር ፈቺ መሆኑን አሳይተሻል። ፍርድ አዋቂ፣ ህግ አዋቂ፣ ችግር ፈቺ። ስለዚህ ይሄ ባህላችን እያለ እኛ የማንም መጫወቻና ማንም ችግራችን አብዛዝቶ አስፈላጊ ወዳልሆነ ነገር ማስገባት እንደማይችል በዚሁ መረዳት አለባቸው። ልንዱ በጣም እናመሰግናለን። እንደ አይነት አባቶቻችን ያዋረሱን ሽምግልና ከዚህ የበለጠ ተጠናክሮ መቀጠል አለበት። ችግራችንን በራሳችን መፍታት መልመድ አለብን። ማንን ሳይንቅ ላስታርቅ ብለው የመጡ ብዙ ሰዎች ለማስታረቅ የሞከሩና እንሰደባለን ወይንም ደግሞ የምንጠራቸው የሰላም ጥሪ ተቀባይነት ያጣና እንናደዳለን በማለት ብዙዎቻቸው ችላ ይላሉ። አሁንም አንድ አማራና አማራ ሲጣሉ አንድ አማራ ወደ ሰላምና ወደ ሽምግልና ሲጠሩን ማክበር አለብን። ይሄ የእኛ ወግና ባህል ነው። አባቶቻችን ቀዬ ላይ ወጥተው የተጣላን ሰው የተጋደለን ሰው ሲያስታርቁ አይተናል፣ በአይናችን አይተናል። አማምለው እንዳይዳረሱ አስታርቀው ሰላም እንዲኖሩ ሲያደርጉ ባደግንበት አካባቢ አይተናል። ይሄ ነገር መቀጠል አለበት። አሁንም እንደዚህ ወንድማማቾች አስፈላጊ ያልሆነ ሰጣ ገብ ሲገቡ አንተም ተው ተብሎ እንደዚህ ለሰላም ቀርበው ጥላትን ስናሳፍር ደስ ይለናል። አሁንም የቀሩ ካሉ እንደዚሁ ሳትንቁን አክብራችሁን በሌላ ቦታም ያለውን ችግር ለመፍታት እሺ እንደምትሉን ተስፋ አለን። ሊንዱም ጆከርም ከድርም ብርቴም ሁላችሁም ሚኪም ስራ ላይ ሆኖ ነው መታገስ ወንድማችንም በጣም ለፋ ነበር። እናመሰግናለን። በዚህ ጉዳይ የተሳተፈ በሙሉ እናመሰግናለን። በጣም ነው እናመሰግነው። ክበሩልን። በዛ አጋጣሚ አቡ አንተና በራ አደራ የቴምርን ጉዳይ ቴምርና ጆከርን እንትን ካላላችሁ ነገሩ ሌላ ነገር ነው። ሊንዳም በእናታችሁ ተስፋ ሳትቆርጡ የመጨረሻውን ስቴፕ መሄድ አለብን እና እሱን ጨርሰን ከዛ በኋላ ያለውን ነገር ደግሞ ማየት ይሻለናል እና አደራ ይሄንም እያሰባችሁበት ገና ነገር ኒኮዬ በዚህ አጋጣሚ አሁን እነሱ ብቻ ሳይሆን ያው ትንሽ ጊዜውም የረፈደ ቢሆንም አንድ ላይ ሲሰሩ የነበሩ ወንድማማቾችን አሁን እንደነ ወንዴ ሌሎችም አሉ እንደነ ዩሪ ምናምን እንደ ቤቴሌም የራሳችን ቤት ከፍተን ልክ እንደዚህ በውስጥ ጨርሰን መጠን በጋራ ሆነን ሁላችንም ጠላትን ማሳፈርና በራሳችን ቤት ፖለቲካ መስራት መቻል አለብን። ማንም አማራን ከፍ ዝቅ ከሚያደርግ ቤት እየሄድን ራሳችን ማዋረድ ዝቅ ማድረግም የለብንም። በቃ በአንድ ላይ መቆም መቻል አለብን። በቃ ይቅር ተባብለን ሁሉም ወንድማማች እነራስ ጎልድም ቢሆን በቃ ከችግራችን ተምረን ሁላችን በጋራ መቆም